ማይክሮሶፍት ኤክሴል ላይ የተለያዩ ፎርሞችን ካዘጋጀን በኋላ በዚህ መልኩ ከላይ ፒዲኤፍ ኮንቨርት የሚያደርግ አንድ በተን በማዘጋጀት ያንን በተን አንድ ጊዜ ክሊክ በማድረግ ብቻ ያዘጋጀነውን ፎርም በፒዲኤፍ ፎርማት እንዴት አድርገን ሴቭ ማድረግ እንደምንችል እና እንዴት አድርገን ያንን ፕሪንት ማድረግ እንደምንችል እጅግ በጣም ቀላል በሆነ መንገድ በአጭሩ አሳያችኋለሁኝ። እስከ መጨረሻው ተከታተሉኝ። በመጀመሪያ የምንፈልገውን ፎርም በዚህ መልኩ እናዘጋጃለን። እኔ ለሳምፕል ይህንን አዘጋጅቻለሁኝ። በዚህ መልኩ ኦርጋናይዝ አድርገን ሁሉ ነገር ኤዲት አድርገን ከጨረስን በኋላ ከላይ ወይ ማይክሮሶፍት ሜኑ ላይ እንሄድና ኢንሰርት ላይ አንድ ጊዜ ክሊክ እናደርጋለን። ከዚህ ውስጥ ሼፕ ላይ እንሄድና አንድ ጊዜ ክሊክ በማድረግ ከሚመጡልን ሼፖች ውስጥ የምንፈልገውን እንመርጣለን። ለአሁኑ እኔ ራውንድ ሬክታንግል ልምረጥ። አንድ ራውንድ ሬክታንግል ወስጃለሁኝ። እሱ ላይ ክሊክ እናደርግና የምንፈልገው ቦታ ላይ ማስቀመጥ እንችላለን። ከላይ አስቀምጫለሁኝ በዚህ መልኩ ማለት ነው። ከዛ በኋላ ከለር አጀስት ማድረግ ትችላላችሁ ማለት ነው። እዚህ ላይ ደብል ክሊክ በማድረግ ካሉት ፎርማቶች ውስጥ ከለሩ የምፈልጉትን ከለር ማድረግ ትችላላችሁ ማለት ነው። እኔ አሁን ይህንን ከለር መርጫለሁኝ። ሌላ ደግሞ ውስጥ ጽሁፍ እናስገባለን ማለት ነው። አሁን ዳውንሎድ አስ ፒዲኤፍ የሚል ጽሁፍ ላስገባ በዚህ መልኩ። ከዛ ጽሁፉን ፎርማት እናደርጓለን። ፎርማቱን እናስተካክላለን። ፎንቱን ከፍ ማድረግ፣ ከዛ ቦልድ ማድረግ፣ ሴንተር። ከዛ በኋላ ቦክሱ ላይም ሌላ ፊቸሮችን እሱ ላይ ደብል ክሊክ እናደርግና ደብል ክሊክ ካደረግን በኋላ እዚህ ላይ ፎርማቱን በዚህ መልኩ መስጠት እንችላለን ማለት ነው። አሁን ይሄ ስለተመቸኝ ይሄን ሰጥቻለሁኝ። ስለዚህ በዚህ መልኩ አጀስት እናደርጋለን ማለት ነው። በዚህ መልኩ በተኑን ካዘጋጀን በኋላ ወደ ቀጣዩ ስቴፕ እናልፋለን። ይህ በተን አክቲቭ እንዲሆን ከታች እንሄድና ሺቱ ላይ ሪኔም አድርጌ ዩኒፎርም ብዬ እሱ ላይ ራይት ክሊክ እናደርጋለን። ከዛ ቪው ኮድ የሚለው ላይ አንድ ጊዜ ክሊክ እናደርግና በዚህ መልኩ ይሄን ዲያሎግ ቦክስ ያመጣልናል። ላይ እንሄድና ኢንሰርት ላይ ክሊክ እናደርጋለን። ከዛ ሞጁል የሚለውን እንመርጣለን። ከዚህ ላይ ሞጁል ላይ አንድ ጊዜ ክሊክ እናደርጋለን። ይሄን ቦክስ ያመጣልናል ማለት ነው። እዚህ ላይ አሁን እኔም ጽፎን ኮድ ጽፋላችሁ ማለት ነው። አሁን ኮፒ ፔስት ላድርግ። እዚህ ላይ ቀድሜ ስላዘጋጀሁት እዚህ ላይ ፓውዝ አድርጋችሁ ይህንን ኮድ መጻፍ ትችላላችሁ። በተኑ አክቲቭ ሆኖ ዳውንሎደብል እንዲሆን የሚያደርግ ኮድ ነው ማለት ነው። ስለዚህ ይህንን ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። ካልሆነም እዚህ ላይ ፓውዝ አድርጋችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ይህንን ኮድ እዚህ ሞጁል ላይ ቦክሱ ላይ በዚህ መልኩ ከጻፍን በኋላ ይህንን ቦክስ እንዘጋዋለን። በዚህ መልኩ ከዘጋን በኋላ ኮዱን አሁን አስገብተናል። አሁን በተኑ ላይ እንሄድና ራይት ክሊክ እናደርጋለን። ከዛ በኋላ ወደ ታች ወረድ ብለን አሳይን ማክሮ የሚለው ላይ አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ ከታች እዚህ ዳያሎግ ቦክስ ላይ ሴቭ አስ ፒዲኤፍ የሚል አለ። እሱን እንመርጥና ከታች ሄደን ኦኬ እንላለን ማለት ነው። እሱ ላይ ከመረጥን በኋላ ከታች ሄደን ኦኬ እንላለን። ስለዚህ በተኑን አሁን ትንሽ ስቴፕ ከፍ አድርገናል። አሁን ፕሪንት የሚያደርግልን ወይም ወደ ፒዲኤፍ ኮንቨርት የሚያደርግልን ሴክሽን እንመርጣለን ማለት ነው። ፎርማ ያለበትን ሙሉ በዚህ መልኩ ሴሌክት ካደረግን በኋላ ፔጅ ላይአውት ላይ እንሄዳለን። ከዛ ፕሪንት ኤሪያ የሚለው ላይ ክሊክ አድርገን ሴት ፕሪንት ኤሪያ የሚለው ላይ አንድ ጊዜ ክሊክ እናደርጋለን። ስለዚህ በዚህ መልኩ አጀስት አደረግን ማለት ነው። ወደ ፒዲኤፍ ኮንቨርት የሚያደርግልን ሴክሽን ማለት ነው። አሁን በተኑ ላይ ሄደን ማውዛችን ኦቨር ስናደርግ የእጅ ምልክት ትመጣለች ማለት ነው። ስለዚህ በትክክል ሰርቶልናል ማለት ነው። አሁን እሱ ላይ ክሊክ ስናደርግ ቀጥታ ዳውንሎድ ያደርግልናል ማለት ነው። ሎኬሽን ፋይል ኤክስፕሎረር ያስመርጠናል። ከዛ ፋይል ኔም እንሰጣለን። በዚህ መልኩ የፈለግነውን ፋይል ኔም ከሰጠን በኋላ ከታች ሄደን ሴቭ እንላለን ማለት ነው። ስለዚህ ይህንን በተን ብቻ በመንካት በቀላሉ ፎርሙን በፒዲኤፍ ፎርም ሴቭ አደረግን ማለት ነው። ስለዚህ በዚህ መልኩ በቀላሉ የሰራነውን ፎርም በተኑን ብቻ ክሊክ በማድረግ ወደ ፋይል ኤክስፕሎረራችን ላይ ሴቭ አድርገን በፒዲኤፍ ፎርማት መጠቀም እንችላለን ማለት ነው። ይኸው እንደምትመለከቱት አሁን ሴቭ ያደረግኩት በዚህ በምትመለከቱት መልኩ እየከፈተልኝ ያለው ማለት ነው። ስለዚህ ይሄ ነው ማለት ነው የኔ ፎርም ቀድሜ ያዘጋጀሁት። ስለዚህ በዚህ መልኩ እናንተ የምትፈልጉትን ያህል ሳይዙ የፈለገ ሊሆን ይችላል የምትፈልጉትን ፎርም ካዘጋጃችሁ በኋላ ፕሪንት ኤሪያውን ከመረጣችሁና
ኮዱን ቅድም ያሳየኋችሁን ካስገባችሁ በዚህ መልኩ ይሰራላችኋል ማለት ነው። ስለዚህ ኮዱን በምታስገቡበት ሰዓት ላይ ጥንቃቄ ያስፈልጋል። ምንም አይነት ስህተቶች መኖር የለባቸውም። ሽቱ ላይ ነው የምታስገቡት ማለት ነው። ሽቱ ላይ ራይት ክሊክ አድርጋችሁ ማስገባት ትችላላችሁ ማለት ነው። ኦኬ ፕሪንት ማድረግ ከፈለጋችሁ ደግሞ በዚህ መልኩ ኮንትሮል ፕላስ ፒ በመጠቀም ቀጥታ ፕሪንት ማድረግ ትችላላችሁ ፒዲኤፍ ፎርማቱን ማለት ነው። እዚህ ላይ መስተካከል ያሉባቸው ነገሮች በሙሉ አጀስት ማድረግ ትችላላችሁ ማለት አይ ቲንክ ፕሪንት ማድረግ ሴክሽን በቀላል ስለሆነ በዚህ መልኩ ፎርማቱን አጀስት አድርጋችሁ ፕሪንት ማድረግ ትችላላችሁ ማለት ነው።